ባንክ ባላንስ ወይንም ደግሞ አካውንት ውስጥ ያለው ገንዘብ መጠን እቺ የምታክል ከሆነች ያለህን አቅም የሚያንጸባርቅ አይነት ሀብት አይደለም ያለህ። ስለዚህ ያንን ደግሞ ማስተካከል መቻል አለብህ አለኝ። ስለዚህ እሱም ለእኔ መከረኝን ነገር እኔም ለእናንተ እዚህ እያስተላለፍኩላችሁ ነው። በቂ የሚባል ምክንያት በሕይወታችሁ ውስጥ ከሌለ ሕይወታችሁ ምንም ሲለወጥ አትመለከቱም። ሕይወታችሁን በትልቁ መለወጥ የምትፈልጉ ከሆነ በቂ የሚባል ያንን ነገር እንድታሳኩት የሚገፋችሁ ምክንያት መኖር አለበት። ስለዚህ እኛም ደግሞ ምክንያቶችን እየዘረዘርን እንመጣለን ማለት ነው። የመጀመሪያው ፐርሰናል ሪዝንስ የምንላቸው ነው፣ የግል ምክንያቶች የምንላቸው። አንዳንድ ሰዎች በሕይወት ላቅ ያለ ደረጃ ላይ የሚደርሱት ለግላቸው ባሰቡት ምክንያት የተነሳ ነው። ለምሳሌ አንዳንዱ ሬኮግኒሽን ሊፈልግ ይችላል፣ ወይንም ደግሞ እውቅናን ፈልጎ ያቺን ምክንያት አድርጎ ሊሄድ ይችላል። አንዳንዱ ደግሞ ለክብር ያደርገዋል። እዚህ ቦታ ላይ ስደርስ ሁሉም ሰው ያከብረኛል፣ ስለዚህ ይህንን ማሳካት አለብኝ ብሎ መነሻው ያደርገዋል። አንዳንዱ ደግሞ ይህንን ካሳካው እንዲህ አይነት ሕይወት እየኖርኩ ከሆነ ጥሩ ስሜት እንዲሰማኝ ያደርገኛል ይላል። ሁሌም ቢሆን ጧት ሲነሳ የአሸናፊነት ስሜት እየተሰማው መነሳት የሚፈልግ ሰው ይሆናል። እነዚህ ለግላችን የምናደርጋቸው ነገሮች ናቸው። ስለዚህ ፐርሰናል ሪዝንስ ወይንም ደግሞ የግል ምክንያቶች እንላቸዋለን። ሁለተኛው በሕይወት ጥሩ እንድትሰሩ የሚያስገድዳችሁ ደግሞ ምንድነው? ፋሚሊ ሪዝን፣ የቤተሰብ ምክንያት። የምታደርጉት ነገር እንዳለ ለቤተሰባችሁ ሲሆን ማለት ነው። አንዳንድ ሰዎች በሕይወት በጣም ጥሩ የሚባል ደረጃ ላይ የሚደርሱት ለሌሎች ሰዎች ሲሰሩ ነው። ይህ ደግሞ በጣም ፓወርፉል ወይንም ደግሞ ሀያል ሊባል ይችላል። አንድ ሰው ሌላን ሰው በትልቁ አፌክት ሊያደርግ ወይንም ደግሞ እዛ ሰው ላይ ተጽዕኖ ሊያሳድር እንደሚችል ማመን መቻል አለብን። የሰውን ልጅ ከልባችን ስንወድ ከልባችን ስናፍቅር ከራሳችንም በላይ እናደርገዋለን። እኛ ለራሳችን በፍጹም የማናደርገውን ነገር ለሌላ ሰው ስናደርግ የምንገኘው ለዚህ ነው። የእናትን ፍቅር መመልከት ትችላላችሁ። ለልጇ ስትል ምንም ነገርን ልታደርግ ትችላለች። ራሷን ጥላ ራሷን አሰቃይታ ልጇ ጥሩ ደረጃ ላይ እንዲደርስላት በሕይወት መከራን መቅመስ ካለባት መከራዋን እያየች የምታልፍ ነች። ስለዚህ የሰው ልጆች ስንባል አንዳንድ ጊዜ ከራሳችንም በላይ ለሌሎች ሰዎች የምንደክም የምንታትር፣ እነሱ ለእኛ ያላቸውን ቦታ እየተመለከትን ለነሱ ብለን የምንለፋ አይነት ሰዎች ነን። ሶስተኛ የሚባለው ሪዝን ቤኔቮለንስ የሚባል ነው። ይህም ደግሞ ቸር መሆን ወይንም ደግሞ ቸርነትን ያመለክታል ማለት ነው። አንዳንድ ሰዎች ለሌሎች ማጋራት ለውስጣቸው የሚሰጣቸው ትልቅ የሚባል ሳቲስፋክሽን ወይንም ደግሞ እርካታ አለ። ስለዚህ ያለውን ነገር ሙሉ ለሙሉ ለሌሎች ሰዎች ለማጋራት የሚለፋ በተጨማሪም ደግሞ ለዛ ዓላማ ብቻ የኖረ ሰው ደግሞ ይኖራል። ስለዚህ ያም ደግሞ ፓወርፉል የሚባል ሪዘን ሊሆን ይችላል። ከገቡበት ትልቅ የሚባል ችግር ውስጥ እንደምንም ብለው አንገታቸውን ያወጣሉ። እነሱም በሕይወት በጣም ጥሩ የሚባል ሁኔታ ላይ ይሆናሉ። ከዛ በኋላ ያገኙትን ነገር እንዳለ ከፋፍለው ለሰዎች ይሰጧሉ። ብቸኛ ዓላማቸው ብቸኛ የሚባለው ምክንያታቸውም ለሰዎች መስጠት ይሆናል ማለት ነው። ስለዚህ እናንተም ደግሞ በራሳችሁ ሕይወት ውስጥ ምንድን ነው እንደዚህ እያንቀሳቀሰኝ ያለው? ጠዋት እንድነሳ ማታም ደግሞ እስከ ሌሊት ቁጭ ብዬ እንድለፋና እንድሰራ ያደርጋል